עכשיו ב-60% משטח הרצועה, אתם יודעים את זה. היינו ב-50, עברנו ל-60. הדירקטיבה שלי היא לעבור ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጦራቸው ጥብቅ ትዕዛዝ አስተላለፉ። ጠቅላይ ሚኒስትሩ የእስራኤል ጦር 70 በመቶ የሚሆነውን የጋዛን ክፍል እንዲቆጣጠር ነው ትዕዛዝ የሰጡት። ኔታንያሁ በተያዘው ዌስት ባንክ በሰጡት ቃለ መጠይቅ ሀገራቸው በሐማስ ላይ ያላትን ቁጥጥር እያጠናከረች መሆኑን ተናግረዋል። ጋዛን 50 በመቶ ተቆጣጥረን ቆይተናል፣ አሁን ደረጃ በደረጃ ወደ 60 በመቶ ይዘናል በማለት በቀጣይ 70 በመቶ የሚሆነውን የጋዛን ክፍል ለመቆጣጠር ለጦራቸው ትዕዛዝ መስጠታቸውን በይፋ አስታውቀዋል። ባሳለፍነው የፈረንጆቹ ሚያዝያ ወር መጨረሻ የእስራኤል መከላከያ ሰራዊት ለዓለም አቀፍ የእርዳታ ቡድኖችና ድርጅቶች ካርታ ማስረከቡን የዘገበው ሲኤንኤን ካርታው እስራኤል ቀድሞውንም 64 በመቶ የሚሆነውን የጋዛን ክፍል የተቆጣጠረች መሆኑን የሚያሳይ ነው ብሏል። ጉዳዩን እየዘገቡት የሚገኙት ዓለም አቀፍ መገናኛ ብዙሃን ተጨማሪ የጋዛን ክፍል መቆጣጠር ከ2 ሚሊዮን በላይ የፍልስጤም ዜጎች ወደ ባህር ዳርቻ የሚገፋ ስለመሆኑ እየገለጹ ይገኛሉ። እንደ አውሮፓውያን አቆጣጠር ጥቅምት 2025 እስራኤልና ሐማስ የተኩስ አቁም ስምምነት ሲፈራረሙ የእስራኤል ኃይሎች በተወሰነላቸው ቢጫ መስመር ተብሎ በተሰየመ አካባቢ ብቻ እንዲቆይ ሲገደዱ ያኔ 53 በመቶ የሚሆነው የጋዛን ክልል ተቆጣጥረው ነበር። ነገር ግን እስራኤል ይህን መስመር ስለማለፏ ሐማስ መግለጫዎችን አውጥቷል። እስራኤል የተኩስ አቁም ስምምነቱን በይፋ እየጣሰች ነው፣ አዳዲስ ሁኔታዎችንም ለመጫን እየጣረች ትገኛለች ሲል ሐማስ አመላክቷል። ይህ በሰርጡ ላይ ያላትን ወታደራዊ ቁጥጥር ለማስፈንና ቀጠናውን ለማረጋጋት የሚደረገውን ጥረት የሚያጓትት ነው ሲልም ነው የገለጸው። እስራኤልም ሆነ ሐማስ በጥቅምት ወር በአሜሪካ አደራዳሪነት ተግባራዊ በሆነው የተኩስ አቁም ስምምነት ውሎች መሰረት መገዛት እንዳለባቸው የሚጠበቅ ቢሆንም በፕሬዝዳንት ትራምፕ የሚደገፈው እቅድ ለውጦችን እያመጣ አለመሆኑ እየተገለጸ ነው። የእቅዱ አለመተግበር ደግሞ የጋዛ ግዛት በቋሚነት የሚከፍልና በእስራኤል ቁጥጥር እንዲወድቅ ሁኔታዎችን እየፈጠረ ይገኛል። በፕሬዝዳንት ትራምፕ የተደረሰውን ስምምነት የማስፈጸም ኃላፊነት የተጣለባቸው የቡልጋሪያው ዲፕሎማት ኒኮላይ ምላንዴኖቭ በተያዘው ወር በሰጡት ማስጠንቀቂያ የስምምነት እቅዱ ተግባራዊ ካልሆነ ወይም የአተገባበር ጅማሮን ካላሳየ ቢጫው መስመር ተጥሶ ጋዛን ሙሉ ለሙሉ በቋሚነት የመለየት እድል እንደሚኖር ተናግረዋል ሲል አልጀዚራ ዘግቧል። ምላንዴኖቭ በጋዛ ምድር ሲቪሎች አሁንም እየተገደሉና ቤተሰቦች የእስራኤልን የአየር ድብደባ በመፍራት ይኖራሉ ሲሉ እውነታውን ተናግረዋል። እስራኤል የተኩስ አቁም ስምምነቱ ከተደረሰበት ጊዜ ጀምሮ በጋዛ ተደጋጋሚ ጥቃት እየፈጸመች ትገኛለች የሚለው ሐማስ ሀገሪቱ ኃይሏን እያጠናከረችና እያሳደገች መሆኗንም እወቁት ብሏል። የፍልስጤም ጤና ሚኒስቴር በበኩሉ ከስምምነቱ በኋላ እስራኤል በጋዛ በፈጸመችው ጥቃት 850 ሰዎች ለህልፈት መዳረጋቸውን አስታውቋል። በዚህ ወር መጀመሪያ እስራኤል የሐማስ ወታደራዊ ክንፍ መሪ ሆነውን ኢዝ አልዲን አልሃዳድን መግደሏ የሚታወስ ነው። የእስራኤል መከላከያ ሚኒስትር ካትስ በማህበራዊ መገናኛ ገጻቸው ባሰፈሩት መልእክት የጥቅምት 7 እልቂትን የመሩትን ሁሉ ለማጥፋት ቃል ገብተናል፣ እናም የሚሆነው ይኸው ነው ሲሉ አስታውቀዋል። ሐማስ ትጥቅ ለመፍታት ወይም ለመልቀቅ ፈቃደኛ አልሆነም ያሉት ምላንዴኖቭ የቡድኑ ትጥቅ መፍታት የጋዛ የወደፊት እጣ ፈንታ አካል አንዱ ነበርም ብለዋል። የእስራኤል ኃይሎች ሐማስ ትጥቅ ከፈታና ዓለም አቀፍ የጸጥታ ኃይል አካባቢውን ሲረከብ ከጋዛ ሰርጥ ቀስ በቀስ መውጣት እንደሚጠበቅባቸው አስታውሰዋል። ሆኖም የሰላም ስምምነቱን ለመተግበር ሀገሮች አስተዋጽኦ ለማበርከት ፈቃደኝነታቸውን ቢያሳዩም ለተግባራዊነቱ ግልጽ የሆነ የጊዜ ሰሌዳ አልተቀመጠም። ይህ ደግሞ የተኩስ አቁም ስምምነቱ ምንም ለውጥ እንዳያመጣ በማድረግ እስራኤል ቀስ በቀስ የጋዛን ቀሪ ክፍል እንድትቆጣጠር እድል ሰጥቷል ሲሉ መገናኛ ብዙሃን እየዘገቡ ይገኛሉ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ኦቻ በጋዛ የሲቪሎች የሰብአዊ ሁኔታ አሳሳቢ ነው በማለት የተፈናቀሉ ዜጎች በተጨናነቁ ድንኳኖች እየኖሩና መሰረታዊ አገልግሎቶች ተነፍገው እንደሚገኙ አስታውቋል። ኦቻ በጋዛ አሁንም የመኖሪያ ሰፈሮች በአደገኛ የአየር ድብደባዎች ይገኛሉ ሲል በሪፖርቱ ገልጿል። የሰላም ስምምነቱን የማስፈጸም ኃላፊነት የተጣለባቸው ቡልጋሪያዊ ዲፕሎማት ከተባበሩት መንግስታት የጸጥታው ምክር ቤት ጋር ባደረጉት ውይይት ዓለም አቀፉ አካል ሐማስ ትጥቅ እንዲፈታና እስራኤል በጥቅምት ወር የተደረሰውን የተኩስ አቁም ስምምነት በቁርጠኝነት እንድታከብር ግፊት ማድረግ እንዳለበት አሳስበዋል። ይህ እየተባለ ባለበት ሁኔታ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው የጋዛን 70 በመቶ መሬት እንዲቆጣጠር ትዕዛዝ መስጠታቸው የዕለቱ የመገናኛ ብዙሃን መነጋገሪያ ሆኖ ውሏል።